ምን ሁለት በረጋጨ ሪካርድ ሰብራል እኮ አሲነም መታይ ከሆነ መውጣት ይችላል። እውነት አንተ ነም ዳን የልጅን ሰመራዙ ፍሳ ለምን ያልኩት ይመስላል። ጥንት እኮ ታሪካዊ እኮ ሚስጥራዊ ያለው ሰው ነው። እርሱ ታዲያ እኔ ሰው መስዬ ነው እሺ ህይወትሽ እንዲያስተካክልሽ ለምን ትጠብቂያለሽ? የምን ሴት ጻንኩ ሰላም ሰላም፣ እንዴት ናችሁ? ውድ የዩቲዩብ ተከታታዮቻችን ሁሉ ሰላም ሁሉ አሽወይና አለን እንደተለመደው ለእናንተ የመጠናን ምንለውን አሪፍ ቪዲዮ ይዘን መተናል። ወደ ቪዲዮ አብራችሁን ቆዩ። ሰማኝማ ይሁን A50 Pro Max እኮ ሰለቸኝ እና ምን ችግር አለው? እንቀይሯለና አንድ የሚመጣ ሰው አለ፣ እሱ ይዞልሽ ይመጣል። ይሁንዬ እንደዛ ከሆነማ ያየሁት አውትፊት አለ። ችግር የለውም። የምትፈልጊውን ነገር ቴሌግራም ላይ ላኪልኝና ይዞልሽ ይመጣል። እሺ አባቴ። የኔ አባት ሽንት ቤት ደርሼ ልምጣ? እሺ ተመልሰሽ መሆንሽ አንቺ ወቀሽ ከገባው ጀምሮ እያየሁክ ነበር። እኔም ልክ እንደገባው ነው ያየሁሽ። ከወንድ ጋር ስለነበርሽ ነው። እሱን አክብሬ ነው ዝም ያልኩሽ። ኧረ እባክህ ወንድም እኮ ነው ያለን ምንም አይሆንለትም። ፓንት ራሱ ሳይቀር እኔን ይመገዛለት። ደስ ይላል። እድለኛ ነው እንዳንቺ አይነት እህት ስላለው። በጣም ለማንኛውም እሱን ቤልሽኛልና ዛሬ አብረን እናምሽ። ደስ ይለኛል። ስልኬን ያዥው 09 51 62 በቃ እደውላለሁ። ስንቱን አለኮት ይብላኝ እንጂ ላንቺ ተማርኮ የኔ ፍቅር እማዬ እኮ ደውላ ነበር እና መሄድ አለብኝ እኮ አብረን እንሂዳ። እኔም በዛውም ጠይቃቸዋለሁ። ምን ይዘንላቸው እንሂድ? አይ ብቻዬን ነው ልታገኘኝ የፈለገችው። እሺ ስልክሽን ስጪ፣ እሷን ቀለበቷንም ስጪ፣ ቦርሳሽንም አምጪ። እንዴ ምን እያረክ ነው? የራሴን ሂሳብ እከፍላለሁ። የራስሽን ሂሳብ ከፍለሽ ውጪ። ምን እያልክ ነው? ብር ያለው እኮ ቦርሳ ውስጥ ነው። ቦርሳ ውስጥ ያለው የራሴ ገንዘብ እንጂ አንቺ ገንዘብ አይደለም። ምትከፊው ከሌለሽ ደግሞ እቃ ማጠብ ትቻለሽ። ባለጌ ዮናስ። አሪፍ ውሳኔ። በቃ ማርያምን ተው በእናታችሁ። እኔ በጣም ነው የሚያስጠላኝ እንደዚህ ልታጠላው መሀል ላይ። ኧረ በጣም ነው የሚደብረው። በጣም ነው የሚያስጠላው። ለዛውም ደግሞ ላይክ በዚህ መጠን የሚሆንላት ሰው ቢያንስ የሆነ ደደብ ሆኖ ቢሆንስ እሺ የተሻለ አግኝታ ነው እንላለን። ብዙ ጊዜ ሴቶች ባህሪ እንደዚህ ነው መሰለኝ። ብዙዎች ተው ማርያምን ተው፣ ልክ አይደለም። በጣም ነው የሚያስጠላው። የሚንከባከባቸው ምናምን ወረድ የሚደላቸውን እንትን ነው በቃ የትም አይሄድም ብለው ስለሚያስቡ ይንቃሉ እና ሌላ የሚገፋቸውን ነው የሚወዱት። ለምን እንደሆነ እንጃ ብዙ ጊዜ አዎ። እና እባክህ ተው፣ በወንድም አለ ተው፣ ልክ አይደለም። ካልፈለጋችሁ አልፈልግም እኮ ቤስት ነው በቃ። ጥቅሟ እንዳይቀርባት ነው። ለዛ እኮ ነው ሁለት አድቫንቴጅ ለመያዝ ነው እሱ ሐሳቡ። ሌላ ሰው ለፍቅር ለቀርብ ለገንዘብ ታረግ ተው። ለማንኛውም ጋሼ ሄሎ፣ ሰላም ነው? እንዴት አደርክ? አዲሱ ሹፌራችን ሳምንት ሁለት በረጋጨ ሪካርድ ሰብራል እኮ። ደህና ነዎት? ሰላም ነው? እንደምን አለን። አሁንም የሆነ ችግር ገጥሞኝ እኮ ነው። ምን ችግር ደግሞ? የሆነ በሬ ገባ። በሬ ምን ገባ? ተገጨ። እንደገና አስበው። ሶስተኛ በሬ ማለት ነው። ደግሞ እኮ የእንስሳ ካሳ አይገስ ሰውም እንትን ይላል። አዎ ቢኖር ይወልድ ነበር ላለው ግን ወንድና እንዴ ለዛውም ይሄ የሚወልድ ምናምን ከሆነ ይሄ ምንድነው ሴቶች ምናምን ከሆነ ላሞች ምናምን ከሆነ የወተቷ ይታሰባል። አዎ የወተቷ የወለደችበት ምናምን በቃ ወይኔ። አሁን ጭራሽ መኪናውንም እኮ ድቅቅ ባንድ ጎን እኮ ድቅቅ ባንድ ቀን በሬ ግን አይደለም የምትገባበት። ይሄ ከመኪና ጋር ነው ራሱ። ይሄ ከመኪና ጋር ነው። አሰክስ ከሲኖች ጋር ነው የተጋጨው። እግዚአብሔር ይጠብቃችሁ። አንተ ሲገኝ ነው ምን በላው? አዎ የሆነ ደቦ ቆሎ ይመስል ነገር እንዴ አግቢሲ እኮ ነው ደሞ ምንድነው አግቢሲ? ተከራንተ እኔ እኮ ምንድነው አግቢሲ ነው ምንድነው ያለችው ምናምን ብዬ እኔ እኮ የልጁን ሳይ ነው ነይት ወይኔ አይተሽ ደግሞ እኮ ማለት
ምናልባት ለስንት ቀን የምትጠቀመው ነው ባንድ ጊዜ ዋለው እንጂ ባንድ ጊዜ እንደዚህ ለውጥ አስበሻል በደቂቃዎች ልጅነት በመጠን ምትወስዱ አንዴ ቀሞታል ተበላ እሱ ይሁን አሁን እንግዲህ ኋላ እንግዲህ ወንዶች ሊከታተሉ ነው ተበላ አይዞ ወንድሜ አረቃችሁ አስቀምጡ ሴቶች ዋካችሁ እንደዚህ አይነት ነገር እንትን ራስ ለፊታቸው ምናምን የሚያዘጋጁት ወንዶች ያቆም ሳይት ያምርና ነው ይሄ ቤት ውስጥ ምናምን የሚሰሩት ኦኬ በእንትን ምናምን አድርገው የሚሰሩ አቮካዶ ምናምን ከዛ ደስ ይላቸውና ለአርገው ቢበሉ ምናምን ያጋጥማል እኮ ያም አቮካዶ አረጋችሁ አስቀምጡ እነሱ ምንም አያውቁም ታው አትፈጥኑ እንደዚህ ተከራንተነ አዎ እኔ ነኝ ከትላንት ወዲያ ደላላው ያመጣው አዎ በቃ ይኸው እንትን ነው እንግዲህ ያው ቤተሰብ ሆኗል ሰው እስከ አብሮ እስከምኖር ድረስ ቤተሰብ ነው ልክ ነው ሽንት ቤት ውስጥ የሆነች ምላጭ አለች እሱ የጋራ ነው ጺም መላጭ ምናምን ከፈለክ መግዛት አስፈልግም እሱ የሚያልቃው ምላጩ የጋራ ነው ሁሉም ሰው አንድ እንደዚህ በቃ ቤተሰብ ሆኗል እንደ ባዳራስን የምታይ ከሆነ መውጣት ይችላል እውነት ነው እንደዛ ነው እኛ ጋር ቤቱስ የርሶ ነው የራሴ አይደለም እኔም ተከራይ ነኝ ሽንት ቤቱ አየት እዛ ጋር ያለችው ሽንት ቤት አጠገቡ ያለችው አጠባቧ የኔ ነው እዛ ውስጥ ነው እኔ ቤተሰብ ሆኛለሁ 2 ወር ነው ከነሱ ጋር የኖርኩት ታዲያ እንዴት እንደዚህ ነው በቃ ካልሆነ ቆይ እሳቸው ልጥራ ይመጣሉ እንዴ ተከራይ አይደለም እኮ ተከራይ ሆኖ እኮ አክቶ እኮ ልክ እንዳከራይ 2 ወር ለዛው 2 አመት እኮ አይደለም 2 ወር ከዛ ደግሞ ለክ ቤተሰብነትን ካገለልክ ወጣት ይችላል ለዛው በምላጭ እሱ እኮ በምላጭ አስቀምጦ የሚቀበለው ደግሞ በጣም ከፍ ያለ ነገር ሊቀበለው ይችላል ቤተሰብ ነው በሚል ማለት ነው ቤተሰብ ነው በጣም ታው እና በሁለት ወር ውስጥ ገብተህ ባለቤት ደግሞ ቁልፍ ሲይዝ ብራን የምረኔም ባለቤት መስሎኛል በኋላ ክራይች ያቺ ከሽንት ቤት አጠገብ ነው ሽንት ቤት አጠገብ ጭራሽ ታው እኔ ምን ጋርዲስ አይፋል ጋርዲስ እየተፈለገ አይደል የታለ ምንሽ ነው የሚያንደባለው እንዴ አሎ እንዴ ቀነሰ እንዴ አቺ አባ ለውታለሽ እንዴ ነው ሰላም ነው አንተ ነገር እኔ ነኝ ጋርዶ እንዴ ነው ልምድ አለ ችሎታ አለ አንተ እንዴ ብዙ ማማ የእንዳበል ልምድ አለ የእንዳበል ልምድ አለ ልምድ ብዙ ነው እንትን ስለምለኝ ልምድ ሰርከስ 20 ዓመት ሰርቻለሁ 20 ዓመት ይገርማል ጂም ደግሞ 17 ዓመት እድሜ ተረከረ እኮ እድሜ ገና ነው እድሜ ውስጥ ነው ውስጥ እንትን ቢያለው ውስጥ ማዘር ባፊት እሺ ችግር የለም እንደዛ እኮ አንድ ሰው በስሏል ውስጥ ማንም አንድ ሰው እንዳይጠገኝ ማለት አንድ ቤካ ብራዘር ምንድነው አሮቤካ አረ በጣም አርነኝ ብራዘር ችሎታ ያሳይ አለቃ አረ ቤካ ብራዘር ማን ነው ይብራል እሺ ችሎታ ይቀጥሉ ቀጨው እና ታዋርቲ ብላ አንተ ለምዳል አንተ ለምዳል ያ በቃ አንድ ሰው እንዳይጠገኝ አንድ ሰው ያፈት በረከት ማን እና ታዋርቲ ብላ ገምቻለሁ በቃ አሁንማ ጀነን ያልኩህ ምራመሪ ነበር እኔ የሚገርምህ ሀብት አለኝ እኮ ታውቃለህ 10 ሚሊዮን ብር ባንክ ያለኝ ነገር ሁለት መኪና አለኝ ብዙ ነገር አለኝ ብቻ አንተ ገና ብዙ ተባ አለኝ አለቃ ምን ማድረግ አልችልም ወይኔ ሁሉም ጋር ሲማ ያለቃ ብር የት እንደሚገኝ ታውቃለህ ወይስ አታውቅም? ትናገረኝ ነው ወይስ አትናገረኝ? ማማውት ነው ልኑርበት። እሺ ሰላም ነው ለስኮና ሰላም አይደለም ራቅ በል ቆቆይ እኔ ገረመኝ ማለት ነው እንትኑ አለ አይደል ባለሀብቱ አጠገቡ ነው እያወራው ነው እየተሽከረከረው ነው እንዴት አሸተው እኔ ሱት ሳይከፈት አይሸትም እኔ ካላለ ከውስጥ ነው የሚወጣው ከውስጥ ጨምቆ ማለት ነው ውስጥ አይደል 17 እና 20 ዓመት ሙሉ የሰራው በውስጥ ነው እና ሲያወጣው ነው አሁን ችሎታው ነው ያወጣው እንደዛው ነው ግን ታውታው ሰላም ነው ጭራሽ ሰላም ነው እንዳትመጣኛ ጋር ሰላም ነው እዛው ለስኮ ናይጄሪያ ለስኮ አሜሪካ ለስኮ ቻይና ለስኮ ሆላንድ ለስኮ ኤቭሪዌር I told you let's go Ethiopia I'm come back
let's go South Africa, every country, because my life is never sitting, never sleeping. Let's go. Where are you going? America, Canada, Holland, China, England. ወይ ምን እየሆነ ነው ውሻው? እንትን ውሻው ላይ በጉ ምን እየሆነ ነው? የሳሎን ውሻ ነህ አሉት። እንደ ሳሎን ውሻ አክት እያደረገ ፈነጠዘ እኮ ጋንጃ ምናምን አስቦት ነው እንዴ መሰለኝ። ውሻው ራሱ ፈርቶት ሄደ እኮ በቴስታ ሌላ እንጂ ፍራሽ ምናምን ያነጠፋችሁ ለሱ ነው። የቤት እንስሳ ፍራሽ ያነጠፋችሁ ለሱ ነገሩ ዋጋው እኮ ፍራሽ ያስነጠፋችሁ ለሱ ነው። ግን ለጃለ ፈታ ያለ በግ ነው የዚህ በጣም አገኛት ወይኔ ግን ራሳቸው እየቀበጡ ነው አይገስ እንደ ጨዋታ ይዘውት ነው እንጂ ያምን ሊሞጫ ብር የለውም ልጅ። እኔ እኮ የገረመኝ ማለት ነው የበጉ ጉልበት እንዴ እንደ ኳስ እኮ ነው የሚያንሳፍፋቸው። አረ የምታክል ሴትዮ ራሱ እንዴ ጋሽ ፍሊክስ እንተ ቤቱ ሊመጣ ነገር ነው መሰለኝ የሆነ ዙ ነገር ነው መሰለኝ እንትን እሱ የሚያድርበት ሆኖ ግን እዛ ገብቶ ማለት ነው ትሬዲንግ አድርገውለት ነው መሰለኝ ሰዎችን እንዲወጋ ምናምን አይተሻቸው እኮ የተለያዩ ሰዎች ናቸው። ጭራሻችኛው እኮ ዛፍ ላይ ወጣ ምናምን ጠፍታበት ዝር ሲል አያት። ግን እኔ ጉልበቱ ግን ምን ጉልበት ነው እንደነሱ ራሱ እንደዚህ ያንደባለ ነገር አድርጓል መሰለኝ ፊት ለፊት የሆነ እሱማ የማዳበሪያ ግን እሱንም አልፎ ማለት ነው ፓወሩ እንዴት እንደሚያነጥፋቸው ይሄ ተመታከር ሲል ራስን ከወለላት ይሄ እንትኖች እንኳን እንደዛ ያደርጉም እኮ ይሄ ምንድነው የሚባሉት እነዚህ ጎሽ ነው ምናምን አዎ ጎሾች ራሱ እንደዛ ያደርጉም እኮ ይሄ በጣም ኃይል አለው ትሬኒንግ በጣም ኃይል አለው አዎ ልምድ ያለው ነው። ጋሽ ፍሊክስ እንተ ቤቱ ሊመጣ 500 ብር ይወጣ 500 አንተ እኔ እኮ በዚህ ወር እኮ 3 ቀን እኮ አይሞላም እኮ እዛ ሽንት ቤት የገባ እና ታዲያ እና እኔ ከእናንተ እኩል ላዋጣ እንደውም ከፈለጋችሁ እኔን ለይቼ በጥቁር ፌስታል አውጡ። የእርሱን ደግሞ እንዴት ነው ለይቶ የሚወጡት? የኔ ከይልሽ ግርማ ሞገስ ያለው አርቆ እኔ እንደውም ላዋጣ ሲያው ልሸለም ነው የሚገባው ለዛ ሽንት ቤት ላበረከትኩት ነገር የኔን አይደለ እንዴ በጉጉት የሚጠብቀው አይቀልዱ ባኩት ያመር እየቀለድኩ እኮ አይደለም እኮ ልክ እኔ እኮ እዛ ሽንት ቤት የገባው ቀን እኮ መዓዛው ይቀየራል ይታወዳል እያልኩ እኮ እኔ ከወጣሁ በኋላ ራሱ ለመግባት እኮ ስንቱ ተሰልፎ እንደሚጋደል አንተ አላየም እኮ ተጋድለው ገብተው ራሱ ጨርሰው አይወጡም። ለምን ከመዓዛው ላለመለየት እያሉ። እስቲ ለምሳሌ ሩቅ ሜዳ ያስፈልግ ያ ጠንጋራው አጎትን ማየት በቂ እንደዛ ተጋድሎ ገብቶ ቀዳዳውን ይስጥ ዳር ላይ ነው የሚጸዳው ችግር ይጸዳዳ በውሃም በምንም እናስኬደዋለን እኮ እሱን እኮ ሲጠርጋ አይስትም ወይ ሲታጠባ አይስትም ወይ ሰፈሩን አገም ነው የኔ ጥያቄ እሱ ሰውዬ ግን በቃ ራሱ ሁሌ ለምንድን ነው ከሰው ለየተው የሚወጣ ለየት ዘለምል እኔ ራሱ ፈዜራው ሰፈሳቁ እንዲህ ፍቋል የሚባለው እንዲህ እኮ ነው የሚባለው የልጄን ስም ራሱ ፍሳ ለምን ያልኩት ይመስላል ጥንት እኮ ታሪካዊ እኮ ሚስጥራዊ ያለው ስም እርሱ ፈሳም ስለሆኑ የልጁትን ስም ግን ፍሳ ማለት ተገቢ ነው። አይ አታቀኝም መለኩ ለዚህ እኮ እኔ እኮ እዚህ ሰፈር እኮ እጣን ይቅር ተብሎ እኮ ቡና በተፈላበት ይዘየርኩ እንደ እጣን እኮ ፈሳ ነበር። ከዛ የፈሰ ጭስ እኮ ሄዶ ኮርኒስ ስር ጉም ይሰራል። ከዛ ያንን ጉም
በሆነ ነገር ስትወጋው ፋንዲሻ ነው የሚዘንበው። ከዚያ ያን ፋንዲሻ ልጆቹ እንዴት ሆነው እንደሚበሉት አላየም። ሰላማዊ ሰልፍ ይናል ላለመክፈል እኮ ነው የሚያክል ቀደዳ ላለመክፈል መጡ ይባል ይሆናል እኮ ግን ተንፈሳውን በጣም ነው የሚጣላ። በቃ እንዳንተ እንትን አይኖረውም፣ ጠላት አይኖረውም። ፍስሐ የሚባሉ ሰዎች ይሄ ነገር ከታየው በኋላ እኮ የሚሰጣቸው ስም ፍስሐ ስትባል እኮ ደስታ ምናምን መስል ለካ ደስ ይገባል። ፍስሐዎች እንግዲህ እናዝናለን። ፍስሐ ደስታ ነበር። አሁን ግን ቀየረባቸው። እሱ በምን እንዳደረገው እንጂ ከባድ ነው በጣም። ሰላማዊ ሰልፍ በኢትዮጵያና በሌሎች ያደጉት ሀገራት ምን እንደሚመስል እንመልከት። እዚህ ሲመጣ ራሳችሁን ጠብቁ፣ keep your distance። አረፈድኳ እስካሁን ምንም አልተባለም። ትርፍዱ ለታል እንዴ? የለኝም ባካ። ግባ ሲባል አሁን የደረሰን መረጃ በሰልፈኞቹ ላይ አንድም የህግ አካል ጉዳት እንዳላደረሰና ሰልፈኞቹ እርስ በእርስ ተገፋፍተው ከገደል የወደቁ ተረጋግጦ የሞቱ ሲሆን የተወሰኑት ደግሞ በጽንፈኞች መገደላቸውን ከቦታው ላይ ያሉት ታማኝ ምንጮች ገልጸዋል። የለንበት አባባ ይዛን እንዳታስገባል። ይሄ ሪያሊቲ ነው፣ የታወቀ ነው። አንክደው የምዜና እኮ እንደዚህ ነው የሚሰራ። አዎ አንክደው ግን ይዛት አስገባ ብቻ ምገባ ይሻላል ብራዘር። ራስን ነው አጫጭ ፈልገህ ነው እዛ ሜዳ ትንሽ በተንፈስም ፈልጋለህ። ትንሽ እንኳን ቪዲዮ ይውጣልን በደንብ እንታወቅ። ከዛ በኋላ እንኳን ብንገባ ችግር የለም። አሁን ገና ሳንታወቅ አባባ እዚህ ሰፈር ነሽ እንዴ? እዚህ ሰፈር የሚሸጡ ሻ ታውቂያለሽ? አለቃ ፈልጌ ነበር እኮ የሚሸጡ ሻ አለቃ ወደ አሜሪካ ይዤ ለመሄድ ፈልጌ ነበርና እስኪ የምታውቀው ካንገር ካለ ጠቁመኝ። አሜሪካ ታዲያ እኔ ሰው መስዬ ነው? ውሻ ነኝ እኮ ነው። ውሻ እንዴ? እውነት ውሻ ነኝ። ይኸው እንካ ውሰደኝ፣ ውሰደኝ በእናትህ እውነትም ሰው መስዬ ነው። ድመትም ከፈለክ አለን። አሜሪካ ለመሄድ ምንም መስዋዕትነት እንከፍላለን። አይጦችም በጎችም ምናምን መሆን እንችላለን። ጉልበቱ አለ፣ ታለንቱ አለ። እንደ ቀደሙ በግ ነው ምን ቦረቀው ሳሎን እናሳምራለን ሄደን ያመናል በለው ኖ come on ያመናል በለው ነበራቸው። ያመናል በለው ግሬት ያመናል በለው ያመናል በለው አረ ጎበዝ ምነው አረ ጎበዝ ውረድ ተባባሉና አስደበደቡት አፋልቆሙና አረው ጎበዝ ያሆ ኤክሰለንት ቬሪ ናይስ። አንድ ጊዜ እኮ ሸመደዱት። በጣም ጂኒየስ ናቸው። ተደበረባቸው ሄዶ ግን ሸመደዱት። እሱን እየተፍታታ እኮ ነው እቺ ቪዲዮ እያየ አሁን ለሰርግ እኮ ነው። ምንድነው ቆይ አበሻዊ ነው የሚያገባው ወይስ ማለት ነው? እንግዲህ አይ እንዳለ ስታያቸው ከሱ ውጪ እንዳለ ያሉት የውጭ ዜጎች ናቸው። አዎ ናቸው። ግን ሜቢ ይሆናል እዛ ያሳየን ብሎት አንዳንድ ጊዜ እኮ ለየት ሲል ደስ ይላቸዋል ውጪዎቹ እና ወይ ያሳየንና እስቲ ለየት ያርግና አድርገው ሰርጉ ለየት ግን ተመስሏል። አሪፍ ነው። ለትናንሽ አካውንቶች መመለስ አልፈልግም ፌመስ ለማድረግ ግን ወንዶች አምናችሁኝ ሪፖስት አድርጉት። ሴቶች ደግሞ እቺ ልጅ እናያት እስቲ። እቺ ልጅ ጥያቄ ጠይቃኛለች። ምንድን ነው የጠየቀችኝ? ለምንድን ነው ሴቶች የሚናገር ፖስት የምትፖስተው ወይስ ጌ ነህ ወይ ብላኛለችና ጌ አይደለሁም ግን እንዳንቺ አይነት አህያ ሰው ዴት ማድረግ አልፈልግም። ዴት ማድረጋቸውን ሴቶች ለማየት እኔ ፔጅ ላይ መሄድ ትችያለሽ፣ ቪዲዮዎች አሉ። ወደ ቁም ነገሩ ስንገባ ለምንድን ነው ሴቶች በጣም ከሚያስቀኝ ባህሪያችሁ እናንተ ስታረጉት ልክ ሰው ሲያረግ ደግሞ ልክ ያልሆነ ነገር የሚመስላችሁ ለምንድን ነው? ለምሳሌ አንቺ እዚህ ጋር ቀጫጫ እግር ያላቸውን ወንዶች ስትሳደቢ ነበር። እዚህ ጋር ገንዘብ የሌለው ሰው ወንድ ስትሳደቢ ነበር።
እዚህ ጋር ደግሞ ደረቱ ላይ ጸጉር ያለውን ወንድ ጦጣ እያልሽ ስትሳደቢ ነበር። ኤቭሪ ፖስትሽ ወንዶችን እየተሳደብሽ ነው። ሌላ ወንድ ግን ስለ ሴት ሲፖስት ሴት ጠል ነው ወይ ደግሞ ጌ ነው። አንቺ ያረክሽውን ነገር እኮ ነው ያረኩት እኔ። አንቺ ስለ ወንዶች እየተሳደብሽ ነው፣ እኔ እንዲሁም ሴቶች ገንዘብ አትወደዱ ነው ያልኩት። ሌላው ደግሞ ቪዲዮዎችሽ ላይ ሳይ ማለት ነው ቤትሽ ሆነሽ የፖስትሽው ፖስት አንድ ብቻ ነው፣ እሱም ኮርኒሱ ምናምን ተቀዳዷል። እና እድሜሽን ሙሉ 27 ዓመት ሙሉ እናትና አባትሽ ኮርኒስ ሳይቀይሩ አሳድገውሽ የሶፋ ጨርቅ ሳይቀይሩ አሳድገውሽ ሌላ ራንደም ወንድ መጥቶ ለም እንደዚህ ፒኖኪዮ የመሰለ ግንብራስ መልክ ይዘሽ ህይወትሽ እንዲያስተካክልሽ ለምን ትጠብቂያለሽ? አልሳልኩትም። አንዳንድ ፖስቶችሽ ላይ ምን አለ? አንዳንድ ሆቴል ላይ ቁጭ ብለሻል። ቲፒካሊ ይሄ አንዳንድ ሆቴሎች ላይ ዲያስፖራዎች መጥተው እንዳንቺ አይነት ሸሌዎችን ሊያነሱ ሲሉ የሚቀመጡበት ቦታ ነው የተቀመጥሽው። አስቢ፣ ወንድ አንስቶ ከዛ ላይ ወስዶ ሰው አርጎሽ ብር ሰጥቶሽ እንዴት ነው ወንድን መልሰሽ የምትናገሪው? እና እኔ ገንዘብ አለኝ፣ መኪና አለኝ፣ የራሴ ቤት አለኝ፣ እንዳንቺ አይነት ሜጋ ማይንድ ነው የመሰለች ጭራቅ ሴትዮ ዴት ከማረግ ብር ካለኝ ወደፊት ቆንጆን ሴት ዴት ባረግ ይሻላልና ላንቺ ለምንድን ነው ኢንቨስት ማረገው? ፖስቶቼ እንደዛ ነው የሚሉት። ለምንድን ነው ወርዝ አታረጊም? ገንዘብ አላወጣብሽም ነው ያልኩሽ። ለመሰለሽ እንዲሁ ሳይሽ ራሱ ግንድ ነው የምትመስለው። እና እንዴት ካንቺ ጋር ዴት ላረግ እችላለሁ? ያ ደግሞ ሊያናድሽ አይገባም። መጀመሪያ አንቺ ወንድ ጠልነሽ አስተካክይ፣ ራስሽን ወጥተሽ ለመስራት ሞክሪ። ፓንት ቀይሪ፣ ሻወር ውሰጂ። ጭንቅላትሽ ራሱ እንዲህ ተመዙ በጣም የሚያስጠላው። ኤኒዌይስ ወንዶች ሼር ኮፒ ሊንክ አድርጉ። እንደዚህ አይነት ሴቶችን አናፈምስም፣ ምክር እንሰጣችኋለን። ሼር ኮፒ ሊንክ ይደረግ። ጀለሴ ምክር አይደለም ስድብ ነው። ይኸውልሽ የሚደገፍ ሐሳቡ በጣም እስማማበታለሁ፣ ግን ማለት 75% ነው እስማማበታለሁ። ያ ፐርሰናሊቲ መናገሩ እሷን ጀጅ ማድረጉ ነው እንጂ የሚደብረው ስድብ ነው። ይሄ እንትን አይደለም። ሐሳቡ ግን ተመችቶኛል። ማለትም እሷ የምትሄድበት መንገድ ጥሩ አይደለም የሚለው ነው ሐሳቡ። ግን ያው እሱ ደግሞ ተናግረዋለች መሰለኝ ቀየረው ጭራሽ እዛ ገባ ጭራሽ አረጋት እኮ። ግን ታሙ በቃ አንድ እውነት መኑ ወንድ ያለ ሴት ያለው እንዳይኖርም አናፈመስሽም ብሎ አሁን አፈመሳታው ልጅቷ ፌመስ ነው የምር በጣም ነው ማለት የእሱ አይነት ፖስቶች የሚወዱ ሰዎች በቃ ገብተው ፎሎ አረጓት። በቃ ምንም አዲስ ነገር የለም። አሁን ሜካፕ ተቀብታ ትመጣላለች ከወር በኋላ ምናምን ሌላ ሰው አጣቃት ማናት ምናምን ነው ኢንቨስት እንዳታረግባት። ኢንቨስት በዛዋሪ እኮ አደረገባት። አሁንም ግን ሜካፑንም ተቀብታ ስመጣ ታዲያው ሌላ ሰው መስራት አካውንት ቀየራ መጣ ጉድ እንዳታረግባት። ግን አሪፍ ሐሳብ ብላበታልጫ ወንድም ከገለምሶ ብላበትም በሶ ወንድም ከገለምሶ ብላበትም በሶ ወንድሜ ከወንዶ ብላ አቮካዶ ማሻአላህ በርጫ 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 ያደርጋል ነጭናጫ የቤት ሚስጥር ማውጫ በምርቃና ሰዓት ወደ ጠፈር መውጫ አንዳንዴም በኳስ ያስጨብጣል ዋንጫ አይ በርጫ ምን ፕሮሞሽን ነው ይሄ? ፕሮሞሽን መሰለኝ ግን እንትን ነሽዳ ምናምን አይደለም መቼም እንደዛ ነገር አስቦ ነው ያወጣው። በነገራችን ላይ ማለት ነው አሁን አይደለም ያወጣው ቆይቷል። 2 ዓመት እንደዚህ ሆኗል ማለት ከምር ስክሮል ሳደግ የሆነ ጊዜ አይቼ ነበር እና እንዳሁን አሁን ትሬንድ ሆነለት። አዎ ሰው ወደ ኋላ እየተመለሰ ትሬንድ ማድረግ ጀምሮ ይለ ትሬንድ ሆነለትና በዛው ፈመሰ መልሶ። አይ ምናቃት አሁን ያላትን ፓርት ስለሆነ ነው ነሽዳ ነው አይደለም የሚለው ግራ ይገባኝ። ብቻ ይመች። ቆንጆ ምክር ነው ምክር። የጧቷ ሰንሴት ግን አይተሻታል? የጧቷ ሴት በሌጣማ የምን ሴት ሰንሴት ፀሐይ እኮ ነው እንግሊዘኛ ነው። ኧረ በእናትህ ሰንሴት ፀሐይ በቃ ምንድነው ይሻላል? ልፈትንሽ ብዬሽ እኮ ነው አቋት እንግሊዘኛ ሴት በእንግሊዘኛ ብዙ አይነት ሴት አለ። ብዙ አይነት ሴት አለ። በነገራችን ላይ ሰብ ሴት አለ፣ ኢምቢት ሴት አለ። ሰንሴት ብቻ አይደለም ያለው አጋዥ አግኝተሃል። ሴቶች ብዙ አይነት ልክ ነህ። አልተሸወርክም አባት። እኛ ነን የተሳሳተ ስግጣ አንተ ፊት ራሱ አልተቀየረም እኮ እና ታዲያ ለፈተርሽ እና ታዲያ እንዴ እዛ ይበላ እንዴ? አይ መቼ ግን ደግሞ ተመሰጥ ወይ የጧቷ ሴት ነው
አላያትም ቢያንስ እንኳን የትኛዋ ምናምን ብሎ ቢሸወድ ይሻላል እሱ ይሻላል ያያት ይመስል በስመ አብ ምናምን ስግጥ አይ ለተመችቷል ይገርም ነው ግን እኔ ተአምር እንዴ የምን አንተ ነው አንተ ነው የሚባለው አንተ ቤት ኢኮ ነው መጨረሻው አይደል አንተ ወንድም አሞርቲዛል እንዴ ምንድን ነው የምታወሪው ወንድሜ ቤት ኢኮ ነው መጨረሻው ኧረ በእናትህ ጊዜ የለኝም በእናትህ እስቲ ቤት ከኔ መጥቶ እንዴ ታግቶ አማርኛውን ያርማል እነዚህ ማራ ስኳራ ፍቅራ ምናምን የምትል ሰዎች እንዲህ በአካልም እንዲህ ናችሁ በአካልም የምር እንደዛ የሚሉ አለ አሉ ምን መጣል ጠፋሽ ሲቀርታ ኤክስ ሆናለች ኦኬ አዎ ኧረ ተው በነገራችን ላይ በፊት ራሱ ስንጻጻፍ እኮ ፌስቡክ ላይ ምናምን ማር የነበረው ኤል ናት አረተተውና ማል ኤምኤል ነበር እና ብዙ ጊዜ እንደዛ ነው ለምዶባቸው እስካሁን የሚሉ አሉ ሁሉን ነገሩ ወደዛ እየቀየረ አስተካክሉ አፕዴት አድርጉ ራሳችሁ ተመልከቱ ይሄ ልጅ እንዴት ደስ እንደሚል ኧረ እሱም ባረገኝ ተመልከቻት እንዴት አባቷ ነው የምታምረው እሷም ባረገኝ ሲያዩ በህይወት ላይ ተስፋ ይቆረጥክ ትመስላለህ ምን ሆነ ነው ተመልከተኝ እስቲ የኖርክ ያለሁት የጨለማ ህይወት ውስጥ ነው ማንም አይወደኝም የሰው ልጆች እንኳን በድንጋይ ያባረሩኛል በዛ ላይ ደግሞ የሰውነቴ ከለር ጥቁር ነው ፈጣሪ ቁራ አድርጎ ፈጥሮኝ ህይወቴን እንዲጠላት ነው ያደረገኝ ምናልባት አንድ ድል ቢሰጥ ምን መሆን ትፈልጋለህ ምኞቴን ላሳካል እችላለሁ ውሃ ላይ የምትንሳፈፋን ቆንጅዬና ነጯን ዳክዬ መሆን እፈልጋለሁ እባክህ ከቻልክ ዳክዬ አድርገኝ ጥሩ ዳክዬ አደርግሃለሁ መጀመሪያ ግን አንድ ጊዜም ቢሆን ዳክዬዋን ሄደህ ማግኘት አለብህ ዋው ምን አይነት ውበት ነው ፈጣሪ ሰጠሽ ስትታይ በጣም ነው የምታምሪ እዚህ ሰላማዊ ስፍራ ላይ ህይወትሽን እያጣጣምሽ ነው ያለሽው ማን ነው ደስተኛ ናት ብሎ ይነገረ ማለት ምናልባት እኔ ነጭ ልሆን እችላለሁ በዛ ምክንያት ግን ብዙ የሚመጡብኝ ችግሮች አሉ እና አንቺ ደስተኛ ካልሆንሽ ሌላ ማን ሊሆን ይችላል እኔ እስከማውቀው ድረስ ፓሮት ቆንጆ ከለሮች ያሏት ደስተኛና የተሻለች ትመስለኛለች እንዴት አይነት የሚያምር ከለር ነው ያለሽ ምን አይነት ቦታ ላይ ቁጭ ብለሽ ህይወትሽን በደስታ ያጣጣምሽ ነው ያለሽ ማን ነው እሷ በህይወቷ ደስተኛ ናት ያለ ማለት ደስተኛ አይደለሽም ደስተኛ አይደለም በመታየውበት ስቃይን እንጂ ደስታን አላተረፍኩበትም አንዴ በሰው እጅ ከገባው ዘላለሜን በብረት ተዘግቶብኝ ነው የምኖረው እዚች ምድር ላይ ውብና ደስተኛ የሆነችው ፒኮክ ናት እንዴት የምታምሪ ፍጥር ነሽ ላንቺ ሲሉ በጣት የማይቆጠሩ ሰዎች እዚህ ድረስ ይመጣሉ ልክ ነህ ሰዎች ተሰብስበው እኔን ለማየት ይመጣሉ ያ ግን እኔን ያስደስተኛል ማለት አይደለም ዘላለሜን ታጥሬ እንድኖር ተፈርዶብኛል እሺ ታዲያ ማን ነው ነፃነቱን አግኝቶ ደስተኛ የሆነ እንደምትመለከተው ሁሉም በሰዎች እጅ ስር ተቆልፎባቸው ነው የሚኖሩት ለኔ አንድ እድል ቢሰጠኝ አንተን ነበር መሆን የምፈልገው አንዳንድ ጊዜ ውስጣችንን ያላወቅነው ነገር አለ ማለት ራሳችንን አናውቅም የሰው ነው የምንመኘው ማለት ነው አዎ ሰው የሚያደርገው ምኞታችን አይቆምም ሰው የሚያደርገው በቃ እኛ ጋር ያለው የሚበልጥ አይመስለንም ሰው ጋር ያለው በቃ የሆነ ስላላየ ነው ብቻ አዲስ ነገር የሆነ ነገር ነው የሚመስለው ተአምር ነው የሚመስለና ዞር ብለን ራሳችን ብናይ ግን ትልቅ ተአምር ነው ያለ ስለዚህ ራሳችሁን መሆን ውደዱ እንትናም ሆንኳት በሉ አይ ፋሚሊ በጣም የሚገርም ሐሳብ ነው በተደጋጋሚ ልጅ ጎበዝ ልጅ ነው አድናቂዎች ነን አዎ ጨረሰን እንግዲህ የዛሬውን ቪዲዮ ጨርሰናል በቀጣይ ቪዲዮ አሪፍ በሆኑ ለእናንተ ይመጣናል ብለን በመናስበው ቪዲዮ እስከምንገናኝ ባይ ፒስ ቻው